ሀረጎች ዛሬ ደግሞ በሀረጎች ላይ የመጣሁት ማለት ነው። ኤፍራታና ያፌት እንደዚህ ተፋጠው እየተደባደቡ ይገኛሉ። ገኒም በጭንቀት ውይ ያፌት ግን ሰው አይደለም። ያፌት የሚባል ሰውዬ ይናለውና ማለት ነው። ይህ አደገኛ እንደዚህ እንኳ ታማ አይተዋትም ማለት ነው። ኤፍራታን ሰላም ጤና ይስጥልኝ ውድ ቤተሰቦቼ። ዛሬ ደግሞ ሀረጎች ላይ እንግዶቻችን ማለት ነው ሊያልቅ ትንሽ ቀርቶታል። ላይክ እና ሸር ሰብስክራይብ አድርጉ ማለት ነው። በዝናብ ነው የመጣ እና የያፌትና የኤፍራታ ጉዳይ ምን ላይ ደረሰ የሚለው ኤፍራታም ትንሽ አገግማለች። አቤልንም ደግሞ ከዚህ መሄድ አለብህ እዚህ እንዳላይ ብሎታል ማለት ነው። እየተጣሉ ነው ማለት ነው ከእንትና ጋር ከዚህ ያፌትና እንትና አልተስማሙም ማለት ነው። ምክንያቱም ጽዮንን ታስፈታታለህ ብሎታል። እሱም ደግሞ አላስፈታትም። ለምንድን ነው የማስፈታት እንዴ? እኔ ሰው አልመስልህም ወይ? ይህን ያህል ለሷ የምትቆረቆሩ ምንድን ነው እያለ እየጠየቀው ነበር ማለት ነው አቤል ያፌትም ደግሞ አይመለከትም፣ ከዚህ በኋላ እሷን መናገርም አትችልም፣ ታስፈታታለህ ብሎታል ማለት ነው። እሱም ደግሞ እንደዚህ ታምሜ ላስፈታት አልችልም፣ የእጇን ማግኘት አለባት ብሎ እምቢ ብሏል ማለት ነው። እና በዛ የተነሳ እየተጨቃጨቁ ይገኛሉ ማለት ነው። አሁን ላይ ያሉት ጦርነት ውስጥ ናቸው ማለት ነው። ኤፍራታም አሁን በገነት የተነሳ ገነትን እንዲነካባት አትፈልግም። ማንም ሰው እናቱን እንዲነካበት አንፈልግም ማለት ነው። በእናት ቀልድ የለም። ያፌት ግን ምንም ክብር የሌለው ሱብሃንአላህ፣ በቃ አለ በጣም ከባድ ሰው ነው ያፌት። አሁን ላይ ጽዮንንም እንዲያስፈታት ሉሊት ምን ሰራይ ባለሙያ ማለት ነው። የሉሊት ባለሙያ እንግዲህ ሙያዋ እየተመረመረ ሙያሽን ዘርዘርልሽ ነው እና ሉሊት ምግብ ሰርታ ናታልና እንትናን ልጠይቅት ያለኝ ማለት ነው። ውሃውን ከምን ጋር አንፈቀፈቀችው እኮ ቲማቲሙንም ሽንኩርቱንም እንደው እየሳቅኩ ነበር። ብቻ እሱን በማስመልከት አሁን ላይ ደግሞ የእሷን እንትን ስለሆነ የሚፈልጉት ማለት ነው። ትንሽ ስሳት ከተገኘባት ሉሊት በርግጥ አሁን ይሄ የታወቀ ነው እና እሱን በማስመልከት አሁን ተነስታ ልትሄድ ነው ማለት ነው። እነ ጽዮንን ልጠይቅት ነበር። ጽዮንም አልበላም እዛው አንቺው ብዩ እና ናታል ምስር ቤት አለ ማለት ነው። የቤዚም አፍቃሪ እየጠበቀ እየፈለጋት ነበር ማለት ነው። በአሁኑ ሰዓት ላይ ሁሉም ላይ የብቻ ተራርቀው ፍቅር እየተቀጡ ነው። ቤዚም አሁን ላይ ያፈቀረችው መሰለኝና ትዝ እያላት ነው ማለት ነው። እሱ ሲዝናኑ የነበሩበት ቦታ ምናምን በቃ ሁሉም ነገር እሱም ከበርጋ መመላለሱን አላቆምም ማለት ነው። ቤዚን ፍለጋ ወይ አያንኳኳ ወይ ደፈራይል ማለት ነው። የናታል እንግዲህ ጉዳይ ኤፍራታ አሁን ላይ ቁማለች ማለት ነው ለናታል። አቤልም ደግሞ እናትህ ጋር መሄድ አለብህ ብሎ ያፌት ከዚህ በኋላ እዚህ እንዳላይ እናትህ ጋር መሄድ አለብህ ብሎታል ማለት ነው። አቤልም ደግሞ አልሄድም፣ ምን እያልከኝ ነው? እንደዚህ አትናገሬ ብሎታል ማለት ነው። እሱም ደግሞ ከዚህ በኋላ እዚህ እንዳላይህ እያለው ነበር ማለት ነው። ኤፍዬም በዚህ ሰዓት ላይ ያለችበት ሁኔታ በጣም ከባድ ነው ማለት ነው። የናታል ጉዳይ ያሳስባታል። በዛ ላይ ደግሞ ኤፍራታን አሁን ናታልና ያፌትና እንትና በጣም እየተደባደቡ ይገኛሉ ማለት ነው። ችግራቸው በጣም ችግር ውስጥ ነው ያሉት። ብቻ ቢሆንም ግን እንደዛ እየተፏፏኑ ያሉበት ሁኔታ በጣም ያሳዝናል ማለት ነው። በቅርብ ቀንም ደግሞ እውነተኛው ይወጣል ይፋ ተደብቆ አይቀርም እውነት ነገር እና የናታል ጉዳይም እያሳሰባቸውም ቢሆንም በቅርብ ቀን ደግሞ የናታልና የኤፍራታትን ይስተካከላል። እሷም ደግሞ ወደ ናታል ትመለሳለች ማለት ነው። የመጨረሻው ፓርክ ላይ ደርሰዋል። ያፌትን እንግዲህ ተጠንቀቅ ከዚህ በኋላ ብለዋለች ማለት ነው። ኤፍራታ ማስጠንቀቂያ ደምድማን የሰጠችው እሱም እየተናደደ በዛ ላይ ደግሞ የአቤል ያናዳቸዋል ማለት ነው። አሁን ያላቸው አቤል ነው ባጠገባቸው ማለት ነው። ማንም ሰው የለም በዚህ ሰዓት ላይ። ኤፍራታም እሱ ፊት እሱን ለማናደድ የማታረገው ተንኮል የለም ማለት ነው። አቤልም ቢሆን ተንኮለኛ ነው። በነገራችን ላይ አሁን ላይ ያለበት ሁኔታ ተንኮል ውስጥ ነው። ተንኮል ነው ስራው ማለት ነው። ሌላ ነገር የለውም። በቅርብ ቀን ደግሞ ከዛ ቤት እንደሚወጣ ተስፋ አለኝ ማለት ነው። አቤል ይወጣል። ኤፍራታም ወደ ናታል ትመለሳለች ማለት ነው። ገነትንም ደግሞ ናታልን ሄደን እናየዋለን። እኔም ደግሞ
ፂና ናታልን እያለቻት ነበር ማለት ነው። እንዴ ናታል ማን ነው እያለች ግራ ገብቷት ነበር ማለት ነው። እንትና ገኒ አታውቅም መታሰራቸውን። በነገራችን ላይ ዳግምና ቢኒም እየተመካከሩ ነበር ማለት ነው። እነሱ የሚመካከሩበት ምንድን ነው ያው የነፂንም እያስታወሰ ቢኒ እንዴትስ መቶላት ልትወጋው ቻለች እያለ እንኳንም ወጋችው። አቤል ቀብጦ ነበረ። ሁለተኛ ደግሞ ናታልን ማነው ከዚህ በፊት ቢኒን አስሮትም ስለነበረ በዛም ቂም ይዛበት ነበር ማለት ነው። እሰይ ደግ አረገችው። እኔ አላዝንለትም ማለት ነው ለአቤል። አቤል ደግ አረገችክ፣ ሲያንስህ ነው። እንደውም ከዚህ በፊት ቢኒን አይታችኋል፣ ስቂት ታደርጎት ነበርና በዛ የተነሳ አሁን ላይ ደግሞ ሰራለት ማለት ሰራችለት። ጽዮንን አለማድነቅ አይቻልም። የሉሊት የባሰ ሲላት ሌላ ቦታ ትሰራለች፣ ሲላት እንትን ትላለች እና ይህ ነገር አሁን ላይ ከባድ ሁኔታ ሆኗል ማለት ነው። በቅርቡም ደግሞ እኛ የምናየው ይሆናል ማለት ነው። የናታል ጽዮንም ደግሞ ትፈታለች፣ ጽዮን ትፈታለች። ያፌት ሊያስፈታት እንትን እየጣረ ነው ማለት ነው። በቅርቡ እንድትፈታ ሊያደርጋት ነው። ምክንያቱም ክሱን አንሳላት፣ ቃልህን ስጥ እያለ ነበር አቤልም ማለት ነው። አቤልም ደግሞ ለምንድን ነው ለእሷ የምታግዘው ምን ያህል እንትን ብትልህ ነው እያለው ነበር ማለት ነው። እሷም ያው እንትና ማን ነው ያፌት ይወዳታል ማለት ነው። ያፌት ስለሚወዳት በያፌት ምክንያት ለያፌት እህቱ ስለሆነች አቤል የሚያውቀው ነገር የለም። ጽዮንን ለእሷ ለምንድን ነው የምትቆረቆሩ? የዚህን ያህል ለእኔ ለምን አትቆረቆር? ምን ያህል እንትን ብትልልህ ነው ምናምን እያለ ስሬስ ሆኖ እያናገረው ነበር ማለት ነው። አቤልም ሊመለስ አልቻለም። አይመለከትክም፣ እኔ ጋር አትደርስም እያለ እያለ ነበር ማለት ነው። በአሁኑ ሰዓት ላይ ከባድ ጦርነት ሆኗል ማለት ነው። የእነሱ ጉዳይ ያሳዝናል። አሁን ላይ ግን ኤፍራታን እየበደላት ነው። ኤፍራታ ጋር አይጥና ድመት ሆነዋል ማለት ነው። በቅርብ ቀን እውነቱ ይወጣል ማለት ነው። የያፌትና የእንትና እውነት ወጥቶ ይሄ ሁሉ በእንትን ይቀመጣል፣ ለታሪክ ይቀመጣል ማለት ነው። ኤፍራታም ደግሞ ተመልሳ ወደ ናቱ ልትመጣ ነው ማለት ነው። የናቱ እንግዲህ ይቀበላታል ብለን እሱም እንደተቀበላት አይተናል። ከዚህ በፊት ይፋቀራሉ ግን ለናታል እሷም ደግሞ አቤል እያስፈራራት ስለነበረ አቤልን ደግሞ የያዘችው አሁን ኤፍራታ ምን አለችው? ነገ ወደ እናትህ ጋር ትሄዳለች፣ ትመጣለች፣ አብረህ መውጣት አለብህ፣ እያንዳንዱ ነገር ሪከርድ አድርጌሃለሁ እያለችው ነበር ማለት ነው። ይህን ደግሞ ለያፌት አሳይብሃለሁ ስላለችው ምናልባት ከዚህ በኋላ ሊወጣ ይችላል እንትና ማለት ነው። አቤል ከነ ያፌት ጋር ስለሚኖር ከዚህ በኋላ ግን ይለቃል፣ ለቆ ይሄዳል ማለት ነው። እሷም ደግሞ ግራ ገብቷታል በዚህ ሰዓት ላይ። አቤል በነገራችን ላይ ተንከሲስ ነው ማለት ነው። ምክንያቱም ለገነት እንኳ ክብር የላቸውም ሁለቱም ማለት ነው። ውሃ የደፋችበትም ደግሞ ያፌት ላይ ኤፍራታ። ናታልም ማን ነው ገኒም በጣም ሲናገራት አይታ ነው። በገኒ በእናት ቀልድ የለም። ያፌት ደግሞ አንዳንዴ ማሰብ አለበት ማለት ቢያንስ እናቷ ናት እች ልጅ ሰራተኛ ያለሽ ምናምን እኛ በእርግጥ ይበላት ስራ ክብር ነው፣ ግን ቢያንስ እናቷ ናት ትንሽ ማክበር ነበረበት። ግን እሱ እንኳን ሊያከብራት ጭራሽ ዲላራም ራሴን አጠፋለሁ ናታልን ካላስፈታሽልኝ ብላ ከእናቷ ጋር እየተደባደቡ ነበረ። የዛሬው ቪዲዮአችን ይህን ይመስላል። ባይ ባይ።